ተኝተው ባልተብዮ ተኝተው ቀስቅሹ ወይ አባዬ ቀስቅሹ ተነሽ ቀስቅሹ ምን አለበት ትንሽ ቢተኛ ገና ተጋድሞ ሊውል ነው እንዲያገባሽ አንቺን ምን ሳይረዳኝ ወይ ስራ ያለው ወይ ቤት ውስጥ እኔን አይረዳኝ ገና ነው ሰዓቱ ነው እኮ አባዬ በኋላ ይነሳ ቀስቅሹ አሁን ቀስቅሹ ይነሳ ፍቅር ተነስ አባዬ መጥቶ ከሚያስደነግጥ ብትነሳ ነው የሚሻል ተነሳ ወንድ ገለበጠብህ የፈለገ ነው እሺ በዚህ በሌሊት ምን ፈልገው ነው የሚቀሰቅሱኝ እጭ ሰውዬ ነው በጣም ያበዙት ከልክ ነው ያለው ቁጭ በል ትንሽ ፍተኛበት ምን ችግር አለው ክፋት አንተ ወይ አባቴ እንቅልፍን ነው እንዲያገባው መጣ አራ አይደለም ልጆትን ነው ዝም ብዬ ሳይ እንቅልፍ ጋር ደርቢ ናችሁ ትዋደዳላችሁ አይደል ያው እኔ ወደዋለሁ እሱም ትንሽ ይወደኛል እንዋደዳለን ብቻ ስማኝ ይቅርብ እንቅልፍን እንዳትወደው እሺ እንቅልፍ ለወደደ ሰው ትርፉ ድህነት ነው የሚያተርፍ ሌላ ምንም ትርፍ የለውም እሺ እንቅልፋም ሰዎችን ሄደህ ብታይ ደሃ ናቸው እሺ እኛ መሽቆመን ራሱ ሀብታሙ ነን ነው የሚያሸምርብኝ የድሮ አባባል ነው ለምን ፈልገው እንዴ እሱን ጠይቀው ነው እናውቃለን አባቴ ለምን ፈልገው ነው ግን ለምን ፈልገው ነው ያው በጠዋት በሌሊት ሲቀሰቅሱኝ ምን ችግር ገጠሙት ለምን ፈልገው እኔ እኮ አይደለሁም የፈለኩ እኔ አይደለሁ ፈለኩኝ አይደለሁ የግቢ ውስጥ ቆሻሻ ሻንቆንጥሩት ይላል የግቢያችን ቆሻሻን የጠራ ሻንቆ ማነው ሻንቆ ማነው አንተ ነህ ቆሻሻው ኧረ አባዬ እንዴ ሻንቆ እኔ የምጠራ ስም ነው ሻንቆ ምልህ እና ቆሻሻ ለጸዳ ነው የሚቀሰቅሱኝ ታዲያ ቆሻሻውን ማን ያነሳል አትጩ የግቢውን ቆሻሻ ማን ሊያነሳው ለጽዳት ነው የቀሰቀሱኝ ላጸዳ ለጠርግ ነው ነገር ቆሻሻ ላጸዳ ነው የቀሰቀሱኝ አንተ የሞጃ ልጅ ነህ የልጅ ባልንጨት ካልፈለጠ ቆሻሻ ካልሰበሰበ አረሙ ካላረመ ምን ዋጋ አለው አንተ ራስህ አረሙ ነህ እንዴት ነው ነገሩ ወይኔ ታዲ የማንም ሽማግሌ ምንጮቻሉ ነኝ እንጂ ምን አልከኝ የኔ ፍቅር አረንዶ እግዚአብሔር አባቴ እሱ ብለው ምን አጣላተ ደም እንዴት ነው አይ እና ሰዳና ያግዛው እንተጋግዛለን አንተ ምን እያልክ ነው አባዬ አስጨነቀን ቆሻሻውን አትሰበስብ አታላጠላም ነው አጸደዋለሁ አሁን የማጽጃ ሰዓት ትንሽ ሰዓቱ ቢረፍድ ትንሽ ለራፍና አጸደዋለሁ ስለደከመኝ እኮ አንተ ይኸውልህ ደከመኝ እንዲያው የውጭ ስራ ቢኖር ጥሩ ነበር እኛው እየቀለብን እዚሁ እየተቀለብክ እንደ ዳር አህያ የዳር አህያ ይጫናል እንጂ ይበላል እንዴ የዳር አህያ ይጫናል እንጂ ይበላል እንዴ ይባላል እንደዛ ችግር የለም አህይነቱን ካመንከው አህያነቱን ካመንከው ወሩ ያጣላል እሺ ሰው በጠዋት ጭራሽ አህያ ላይ ደረሱኝ እኮ አሁን ትሰራለህ ይችን ቆሻሻዋን ትሰበስባለህ እሺ አንተ አጽድት ታደርገው እሱን ከጨረስክ በኋላ ደግሞ ያው ደግሞ የተቀመረው የጥድ እንጨት አለ አይደል እሱን ትፈታለህ እንዴት ታይ ማለት እንደ ገብቼ እንጨቷን ትፈልጣለህ በምን ይበስላል በምን እናበስላለን ዝም ብሎ መቀለብ አይኖርም እሺ ችግር አሁን ለዚህ ነው የቀሰቀሱኝ
ችግር የለውም። አነሰች አይደለም አባቴ አነሰኝ ሳይሆን ትንሽ አረፍ ብዬ ብሰራ ነው ያልኩት። ችግር የለውም እሰራዋለሁ። ከዚህ በኋላ መኝታ የለም። ተስማምቷል አባዬ። ማታ የሽንት ቤቱን መብራት ሳታጠፋ ትተኛለህ? ሙጃና ያልታገሰ እኔ ነኝ የረሳሁት። ተይ አንቺ እንደዚህ አታረጊም። እሱ ተጠቅሞ ሲወጣ ይጮሃለሁ እኮ ሳያጠፋት ወጣ መብራቷን። ይገርማል። እንደዚህ አይደረግም። እንደ ራስህ ቤት ነው ማየት ያለብህ። እና ደግሞ እንትኗን እቺ ውሃዋንም አንተን እኔ በደንብ ፈትኛለሁ። ውሃም እየዘጋህ አይደለም። ሌሊቱ 10 ሰዓት ተኩል ላይ ስነሳ ጠብ ብትል ነበር በርሜሎ ላይ በደንብ አላጠበካትም። ያከስራል። ተው እንደ ጥርስ የጠላት ገንዘብ አላሰብኝ እኮ እንዴ! ምን ያማችኋል እንዴ? ዛሬ በምን ጎናቸው ነው የተነሱት እንዴ? ኮሺ በቃ ስማ እንዴ! እዛና አስተካክላለሁ። ለማንኛውም ያችን እንትኗን ቆሻሻዋን ከማንሳትህ በፊት እግሬን ተኩሶኛል። በጣም ታጥበኛለህ። በቃ ላምጣና እኔ ልጠብሃ። ምን እግሬን ታጥበኛለህ? እግሬን ታጥበኛለህ? እንዴት ባለኝ እኮ እንዴ! ባለኝ እሷ ባለኝ እኮ እና እግሬን አታጥበኝ? አባዬ ደግሞ ቆየሁ። አይዞህ ጎበዝ። ከየትኛው ልጀምር? ከየትኛው ልጀምር? ይሄው ከግራዬ በጣም ዋው ሞቅ ቢል ጥሩ ናት። አይዞህ መተኛት ብዙ ሰዓት እንደዚህ ያሰድሻል። እንግዲህ ያው ሌላ ጊዜ ደግሞ ምነግርህ እንደዚህ እግር አጥበህ ታደርቀውና መሳም አለን። ይሄ ነው ክብሩ። የእርሶ ነገር? አዎ እሷን በሳምኩበት እሷን ነኝ። የእሷ ፊት ከእርሶ እግር ጋር አንድ አካል ስሸተኛ ቆይ ነበር። አባቴ ጎበዝ። ቆሻሻውን በሙሉ ጠራረከው? ሁሉ ጨረስኩ። ጽዳቱን ሄጄ እንዲያው ሳመሳክር አንዲት ቅጠል ማግኘት አልፈልግም። የተላሰ መስሎ መጠበቅ አለበት መሬት። ጎበዝ። ደከመኛውን አረፍ ለፀሐይ ነው መሰል። የምን ማረፍ ነው? ገና ምኑን ጀመርከው? ያንን እጠብ ያልኩህን ልብሱን ታናጥባት። ተነስ እንጂ ጠባት። ደም ሳይቀዘቅዝ ቶሎ ጠብና ና። ማረፍክማ ደግሞ ምንድን ነው የገባሁት? አንቺ ነው የገባሁት? ምን የቤት ውስጥ ልሰራ ነው እንዴ? ለዚህ ስንት እንትን አለኝ እንዴ? ተቀጥቅጣ በደንብ ሰላም እንዴ? አላጥበም በዛውስ መጣ። ሳትነቃነቀው መጣ። ደክሞት ስታወቃ ቆይቼ የመጣ እኮ ነው የሚመስለው። ብትታጠበው ኧረ የኦሞም ሽታ ገደለ። መጨረሴን ልንገሮት ብዬ ነው። ጎበዝ። አሁን ለቅለቅ ብዬ ልተኛ። ና እንጂ ቁጭ በል። ተው እንጂ። ምን ሊል ነው? ተለቃለቀውና እሱን ዝም ብለህ የከብቶችን የበጎችን ቤት
አንዴ ኮረኮሩን ታጠደዋለህ። ተው ደክሟል። አረፍንም ናንቺ ደክሟል። የእነሱ ቤት እንኳን አታጠዳም። ሰዎች ቤት ይቆይ፣ ነገ ታጠደዋለህ። ወገቤን ሳታሸኝ ግን አትተኛ። ወገቤን ሳታሸኝ አትተኛ። ከዚያ በኋላ ደግሞ መኪናዬን ታጠባታለህ። በዛ በጣም በዛ። ምነው ስጠቁር ባላረጉኝ እንዴ? ባላረጉኝ እንዴ? ሎሌ አይደለሁ እዛ ዝም በሉ። በዛ ምን እጭቃት ኧረ በለው ናምታኛ ናበለኝ ምታኝ። እንዴት አድርጌ ናምታኛ እንዴ? እሱን የቀረ ናምታኝ እንጂ ይሰሙኛል። አሁንስ በጣም በዛ። በቃኝ፣ ሁሉ ነገር በቃኝ። እንዴ እኔ እኮ ወንድ ልጅ ነኝ እኮ። በዛ ላይ ባል እንዴ ሊያከብሩኝ ይገባል። ወንድ ልጅ እኮ ከበክብሩ ምንም እንዲመጣበት አይፈልግም። በቃኝ፣ እንደውም በቃኝ። እርሱም ይቅሩብኝ፣ አንቺም ይቅሩብኝ። በቃኝ። እንዳትነቂ ማንም ሰው እንዳይለምነኝ እንዳትለምነኝ። ቆይ አባቴ ና አንዴ እንዴ አባዬ እንዴ አይደለም እኮ አባቴ ሰራው አገለገል ተባሉኝ አይደል? አጠብኩ የኔ ቀን እግር ተባሉኝ አጠብኩ እሺ ተባሉኝ አጠብኩ ልብስ አጠብኩ። እሺ ምን ልሁን እኔ? የራሴን ንጽህና አስቀድሜ የእናንተን ንጽህና አይደል ስጠብቅ የኖርኩት? እችን የመሰለች ወርቅ የሆነች ምሽት ሰጥቼ ሎሌ ብትሆን ሲያንሳል ወይ? እኔ እኮ ባል አይደለሁ። ለምን እንደ ሎሌ ያስቡኛል? ባልም ብትሆን እኮ ይኸውልህ ባልሆነ ስትገባ መውሰድ አለብህ ኃላፊነቱን በሙሉ የቤቱን። እኔ እኮ ነገ ማለፍ ሰው ነኝ አይደለም እንዴ? የቤቱን ኃላፊነት አንተ መውሰድ አለብህ። ይሄ ማለት ደግሞ ያማችን እግር ማጠብ እንዴ አጠበኩ። ታዲያ መኪና ማጠብ፣ ግቢውን መወልወል ማጠብ፣ እንደዚሁ አጠብኩ። ገብስ መፈተግን ሁሉ ይጨምራል። እንዴት እንዴ? አሁንስ በዛ አባዬ በጣም እንጂ እንዴ ገብስ ይፈትጋል። ስንት ነገር ፈትጎ ይችላል። ይሄ ልጅ ተሰቃየ እኮ ቀላል። እኔ ያየሁ እየከሳብኝ ነው አባዬ። እሱም አይፈትግም እኔም አልፈትግም። ድንጋዩ የሚፈለጥ ከሆነ ራስህ ትፈልጠው እንደሆነ ያለን እና ግን ተከራይተን እንኖራለን እንዴ? አዎ ገና ለገና የቤት ኪራይ አይከፍሉም ብለን እንደዚህ ማለት ተሰቃየ። ኧረ ለዛ ከልክ አለፉ ከልክ ለኔ ታንፈላ። ኧረ ጭራሽ ለኔ አንስም አባዬ። ፈትጌም ቢሆን እኖራለሁ። በቃ ሄዳችሁ ግልግል ቤቴንም አከራየዋለሁ፣ አዲስ ሚስትም አገባለሁ።